አንድ ከባድ ቀውስ ሲያጋጥመው የፍቅር ግንኙነት መቋረጥ፣ የጤና እክል ወይም ደግሞ የስራ ማጣት ሊሆን ይችላል። በደመ ነፍስ የምንጠይቀው የመጀመሪያው ጥያቄ ለምን የሚል ነው። ይህ ለምን በእኔ ላይ ደረሰ የተፈጥሯዊ ስሜት ነው። ነገር ግን በስነ ልቦና እይታ ይህ ወጥመድ ነው። ለምን ብሎ መጠየቅ ብዙውን ጊዜ ለጸጸትና ለተደጋጋሚ አስጨናቂ ሀሳቦች ይዳርጋል። ወደ ኋላ እያዩ እንዲቆሙ ያደርጋል። ምናልባትም የሌለን ትርጉም ለመፈለግ እንዲባዝኑ ያደርጋል። ይህም ራስዎን እንደ ተጎጂ እንዲቆጡ ያደርጋል። ከዚህ ሁኔታ መውጣት ከፈለጉ አንዲትን ቃል ብቻ መቀየር እንዳለብዎት ልነግሮት እወዳለሁ። ለምን የሚለውን በእንዴት ይተኩ። ለምን ተጨነቁ ብለው አይጠይቁ። ይልቁኑ ሰውነቴ ምን ምላሽ እየሰጠ ነው እና አሁን እንዴት ማረጋጋት እችላለሁ ብለው ይጠይቁ። ይህ ነገር ለምን ከሸፈ አይበሉ። ይልቁኑ ሂደቱ እንዴት ተበላሸ እና አሁን እንዴት ማስተካከል እችላለሁ ይበሉ። ልዩነቱን አስተዋሉ። ለምን ምናልባትም የሌለን ምክንያት እንድንፈልግ ያስገድደናል። እንዴት ግን መፍትሄና ስልትን ይሻል። ለምን ያለፈውን ታሪክ ውስጥ ያስቀሩታል። እንዴት ግን ለወደፊቱ የመወሰን አቅም ይሰጡታል። ስለዚህ በሚቀጥለው ጊዜ የህይወት ከባድ ፈተና ሲያጋጥመው ለምን ብለው አይጠይቁ። እንዴት ወደፊት መቀጠል እንዳለብው ይጠይቁ። ይህንን አሁን ያሉበትን ሁኔታ ማለፍ ይችላሉ። ከልብ አመሰግናለሁ።